ሰላም። ይሄ መልእክት በጣም በብዙ በከባድ ሌሊቶች ውስጥ ቀኖች ውስጥ እያለፋችሁ ላላችሁ ሰዎች ነው። በቃ ልክ ኢዮብ እንዳለው ስጋዬን ባጥንቴ ነክሼ እንዳለው ልክ እንደዛ ከባድ ቀናቶች፣ የማያልፉ የሚመስሉ ቀናቶች፣ የማይነጉ የሚመስሉ ሌሊቶች እያሳለፋችሁ ላላችሁ ሰዎች ነው እንዲላችሁ ነው የመጣሁት። ይቀን ያልፋል፣ የእውነት ያልፋል። አይኑ አይመስልም ግን ያልፋል። በምን አስታወስኩት? ይሄንን ዛሬ በመንገድ ላይ እየሄድኩኝ እያለቀስኩ ብቻዬን እንደ እብድ እያወራው በሄድኩበት መንገድ ላይ እየዘመርኩ እያመሰገንኩኝ ዛሬ ሳልፍ እነዛ ቀናቶች ትዝ አሉኝ እና በጣም ገረመኝ። እንደዚህ አይነት ቀናቶች አሳልፌ ነበር ለካ ብዬ ሳስብ ድረስ ማለት ነው። እና አይመስልም የምናልፋቸው ቀናቶች፣ አንዳንድ መንገዶች አይመስሉም፣ የሚያልፉ አይመስልም፣ የሚቀየር አይመስልም፣ ግን የእውነት ይቀየራል። አንዳንዴ በጣም ከባድ በሆኑ ሀዘኖች ውስጥ እናልፋለን፣ በግሪፍ ውስጥ እናልፋለን፣ በጣም በቃ ይሄ ፔንፉል በሆኑ ነገሮች ውስጥ እናልፋለን እና በቃ በሁኔታዎች፣ በሰዎች፣ ሌላው ቀርቶ በራሳችን ተስፋ እንቆርጣለን እንደዚህ አይነት ቀናቶች ላይ እና በቃ በማንም ተስፋ ቁረጡ፣ በራሳችሁም ተስፋ ቁረጡ፣ ግን በእግዚአብሔር ተስፋ እንዳስቆርጡ። በእግዚአብሔር ተስፋ አይቆረጥም። በቃ ብትቆርጡ ራሱ በእግዚአብሔር ግን ሂዱ፣ አጠገቡ ተገኙ፣ ንገሩት። በአንተ ራሱ ተስፋ ቆረጥኩኝ በሉት። በቃ የሆነ ሲያበረታችሁ ታዩታላችሁ። በቃ ይሰማችኋል። ይሄ ብርታት፣ ጥንካሬ በቃ ይሰማችኋል። የሆነ መለስ የሚል ስሜት ይሰማችኋል እና ያልፋሉ። እነዚህ ቀናቶች ባይመስሉም ያልፋሉ። በእነዚህ መንገድ ውስጥ ደግሞ በዚህ ፕሮሰስ ውስጥ ደግሞ እንሰራለን። በቃ ሂል ያላረገው ነገራችን ሂል ያረጋል። ሁሉ ነገር ይስተካከላል ማለት ላይሆን ይችላል። ያጣናቸውን ነገሮች መልሰን ላናገኝ እንችላለን። ግን እግዚአብሔር ልባችንን ይደግፈዋል። በቃና ብቻ እሱ አጠገብ እንገኝ፣ እግሩ ስር እንገኝ። በቃ እንንገረው፣ ፔናችንን ለሱ እንንገረው። ከዚህ የሆነ ቀን እየቀለለ ይሄዳል። አይጠፋም፣ ላይጠፋ ይችላል። አላቅም። በእርግጥ እግዚአብሔር ፈዋሽ ነው፣ ሊጠፋም ይችላል። እሱ ጋር ስላልደረስኩኝ ግን እየቀለለ ይሄዳል። በቃ የሆነ ነገር ሲቀንስ ይታወቀናል እና የሆኑ ቀናቶች ላይ ትዝ የሚሉን ቀናቶች ይሆናሉ ማለት ነው። ሂሊንግ ግሪፍ ልክ እንደዛ ነው። ደግሞ የሆነ ሰዓት ላይ ልንመለስ እንችላለን። በቃ ተሽሎናል፣ ደህና ነን ካልን በኋላ ተመልሰን ደግሞ ራሳችን እዛ ቦታ ላይ ልናገኘው እንችላለን። ቢሆንም ግን ሂል እያደረግን አይደለም ማለት አይደለም። ሂሊንግ ፕሮሰስ ነው። በአንዴ ሂል አናረግም፣ በአንዴ ላንጽናና እንችላለን እና ግን በቃ እንሂድ፣ እንገኝ ከስሩ። እግዚአብሔር ፈዋሽ ነው። በቃ ሂል ያደርጋል። የተሰበረ ልባችንን በቃ ይጠግንልናል። ይሄን እርግጠኛ ሆኜ ነው የምነግራችሁና አንጥፋ ከስሩ። እንደገና ደግሞ ፕሮሰስ አይደለ? ከፕሮሰሱ ደግሞ አንሽሽ፣ አንሩጥ፣ አናምልጥ። በቃ ዲል እናርገው ያለውን ነገር በቃ ፕሮሰስ ስለሆነ ከሂሊንግ ፕሮሰስ ማምለጥ ማለት ልክ በቃ የሆነ ቁስልን አልታጠብም እንደማለት አይነት ነገር ነው። ወይ ደግሞ ስብራት ተሰብረን ይሄ አልታሽም ስንታሽመሙን ፈርተን ማለት ነው። ልክ እንደዛ እንደማለት ነውና ያማል። ቁስል ሲታጠብ ያማል። ስብራት አቃጥሎን ባያቅም ግን ያማል። ግን ምንድነው? በዛ መንገድ ነው በቃ እንፈወሳለን፣ እንድናለን። እግዚአብሔር እንደፈለገ አድርጎ እንደወደደ አድርጎ አድኖ በቃ ጠጋግኖ ያቆመናል መጨረሻ ላይ ማለት ነውና አይዟችሁ፣ የእውነት ያልፋል። እኔ ምስክር ነኝ። ያልፋል። ሙሉ ለሙሉ በአንዴ ላይ አይጠፋም። ግን you'll be fine፣ ደህና ትሆናላችሁ። በቃ የምትስቁበት ቀን ይመጣል። የእውነቴን ነው መኑ እና ፕሊስ በቃ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ እንደሚል በምንም ሁኔታ ውስጥ ብታልፉ እንደምንም በእግዚአብሔር ልባችሁን አበርቱ። ወደ እግዚአብሔር ተጠጉ። እግዚአብሔር መልካም ነው፣ ደግሞ ይራራልናል። የእውነት ይራራልናል፣ ያውቃል።